ግርማ ቢሰማ የሚከፋው ይመስል መደበቁ ለምን አስፈለገ? ለአምሮትም ብትሆን እህቷ ነች መቼስ። የማይመለከተውን ነገር ለማይመለከተው ሰው መናገር ትርፉ ጉንጭ ማልፋት ነው። በቃ እኔ ጎዳና ላይ ብወድቅ። በይ ሁለተኛ እንደዚህ አይነት ቃል ካፍሽ ስታወጪ እንዳልሰማ። አደራ በሊታ ልታደርግኝ ነው እንዴ? ምን ላደርግ? ቢጨንቀኝ እኮ ነው። ሰላም አይደለም እንዴ? ምን ሰላም አለ ብለህ ነው? ያው ትንሽ ሲከፋኝና ሲጨንቀኝ ጊዜ ወጣ ብዬ እየተመለስኩ ነው። አይዞሽ፣ ሁሉም ነገር ይስተካከላል። ከየት በምን መልኩ እንዳመጣቻት አልገባኝም። ለናምሮት ከይሄን ያህል ብትጨነቅላት ኖሮ እንደዚህ ብቸኝነት ባልተሰማት። ይሄን ያክል እያዳላችላት ነው አሁን ከምነግርህ በላይ። አይ መክሊት፣ እንዴት ነሽ? እንዴት ነሽ ላምሮት? ለምን እያረፍሽ አሰሪ? ማለቴ ሁሌ ሳይሽ ስራ ላይ ነሽ። ያው ታዲያ ለመስራት እንጂ ለመተኛት አልመጣሁም እኮ እዚህ የመጣሁት እናንተን ለማገልገል ነው። እሱማ ልክ ነሽ፣ ግን ያው እያረፍሽ ብትሰሪ ነው ጥሩ ብዬ ነው። እንደዚህ የምልሽ ደግሞ ጓደኛ ሆነናል ብዬ ነው። እሺ? ምን? አዎ፣ ምን ነው? እኔና አንቺ ጓደኛ መሆን አንችልም? አይ መሆኑማ ችግር አልነበረውም፣ ግን ካሰሪ ልጅ ጋር እንዴት ጓደኛ ሆናለሁ ብለሽ አስበሽ ነው አይደል? አዎ ማለቴ እኔ አልመጥንሽም ብዬ ነው። እኔ አንድ ተራ ሰራተኛ ነኝ። አንቺ ግን የተከበርሽ ልጅ ነሽ። ያው ቢሆንም ሁለታችንም የሰው ልጆች ነን። እኔና አንቺ መሀል ያለው ልዩነት የኑሮ ደረጃ ብቻ ነው። ያ ደግሞ ሁለታችንን ጓደኛ ከመሆን ያግደናል ብዬ አላስብም። ነው ወይስ ከኔ ጋር ጓደኛ መሆን አልፈለግሽም? አረ እንደዛ አይደለም። ስለዚህ ሁለታችን ጓደኛ መሆን እንችላለን ማለት ነው። ማመጣሽ እንዴ? ልጅቷን ምን አድርጊ እያልሻት ነው? ልጅቷን እንድትያት አልፈልግም ከዚህ በኋላ። ሲቀጥል ደግሞ እኔና መክሊት የዚህ ቤት ጓደኛሞች ሆነናል አይደል እንዴ መክሊት? በሰላም ነው እንደዚህ ያቻኩል የፈለከኝ? እኔ እናንተ እኮ በሰላም አይደለም የተገናኘ ነው። ስለዚህ የምፈልግህም በሰላም እንደማይሆን ማወቅ አለብህ። ምንድነው የተፈጠረ ነገር አለ እንዴ? መቼም ትርሲት ህክምናዋን ማጠናቀቋን ሰምተሃል አይደል? እና ያ ማለት ደግሞ ጥቂት የህክምና ክትትሏን ስትጨርስ መምጣቱ አይቀርም። ታዲያ እኮ ላንተ ነው ጥሩ ዜና፣ ለኔ አይደለም። አይመለከተኝም። ይመለከታል እንጂ እኔ ጆኒ የሚመለከተኝና የማይመለከተኝን ነገር ጠንቅቄ የማውቅ ሰው ነኝ። ኦኬ እሺ፣ አይመለከትህም። እኔ ግን ይሄ ቤት ትርሲት ስትመጣ እንደ በፊቱ የመከራ አየር ሳይሆን የሰላም አየር የምትነፍስበት እንዲሆን ነው የምፈልገው። ኧረ አታስቀኝ። እዛ ቤት ውስጥ እየኖረች ነው የሰላም አየር የምትነፍሰው? አዎ። ምን ነው ላምሮትና ግርማ እያሉ መቼም የማይታሰብ እንደሆነ ጠንቅቀህ ታውቀዋለህ ብዬ ነው። አዎ እኮ እሱን ስለማውቅ እኮ ነው ከመምጣቷ በፊት አስተካክዬ መጠበቅ ያለብኝ። በምን መንገድ? ግርማን ከዛ ቤት ለአንዴና ለመጨረሻ ጊዜ በማጥፋት። ምን? አዎ
አንተም የበቀል እርምጃህን በዝባዝንኬ መንገድ ባታስረዝመው ጥሩ ነው። ያው ፊት ለፊት ነው አይደለ? የምታደርገውን አድርገህ ተበቀለው። ካልሆነ ግን በትርሲት ቀልድ ስለማላውቅ በአንተ መዘናጋት ምክንያት ምንም አይነት ስህተት መስራት አልፈልግም። ኪሩቤል ምን ለማለት እንደፈለክ ምንም እየገባኝ አይደለም። ያንተን ነገር በማክበር ነው እንጂ እስር ቤት ሊበሰብስ የነበረውን ሰውዬ ነፃነቱን ሲሰጠው ዝም ያልኩ። አሁን ግን ወይ መታሰር አለበት ወይ ደግሞ መሰናበት አለበት። ለዛውም በቶሎ በጣም ቶሎ። እንዲህ በቀላሉ? እንግዲህ ነግሬሃለሁ። ውሳኔህን ቶሎ አሳውቀኝ። ካልሆነ ግን አንተንም ከሱ ጋር ነው የምደምረው። መክሊት መልሽልኝ እንጂ ምንድን ነው ነገሩ? አረ ምንም አይደለም እማማ። ለአምሮት እኮ ይቅርታ እየጠየቀችኝ ነበር። ምን ይቅርታ? ስለምን ይቅርታ ነው እያወራሽ ያለሽው? ያው ስትቆጣኝ ስለነበረው ነገር፣ በዛ ላይ ደግሞ ለትርሲስ ደስ ብሏት ትናንትና ሻማ ስታበራላ ነበር። እባክሽ መክሊት፣ መሳቅም አልፈልገውን ሴትዮ ሳልፈልግ እንድስቅ አታድርጊኝ። አረ እውነቴን ነው እማማ። ከዛ አንቺ ይሄንን ሁሉ ድራማ አመንሻት? ድራማ? አዎ ድራማ። እኔ ነኝ ልጄንም ማውቃት። በያርፈሽ ተቀመጪ። ይቅርታ? ቆይ ግን እማማ የምሯን ቢሆንስ? ስትታዩ ከተጸጸተች ትመስላለች። ለአምሮት መቼም ቢሆን ተጸጸት አታውቅ። አሁንም ቢሆን አንቺን ለማጥመድ እየሞከረች ነው። ቆይ ግን ለምን? አላውቅም። ግን ለአምሮት አንድ ነገር ስትፈልግ አሊያም ደግሞ የሆነ ነገር ልታደርጊ ስትፈልግ ነው እንደዚህ አለ ሳልሳ የምትቀርብሽ። ለማንኛውም ተጠንቀቂ፣ ራስሽን ጠብቂ። እሺ። እዚህ ቆመሽ ምን እየዶለትሽ ነው? ኧረ እኔ ምንም ማም። እንዴ ምንድን ነው? ቆይ አንቺ ልጅ ምን ለማድረግ እየሞከርሽ ነው? ኧረ እኔ ምንም አላደረኩም። እንዴ ቆይ ደግሞ ምን አደረኩኝ? ካንቺ ምንም ጥሩ ነገር ስለማልጠብቅ አትልፊ። በማስመሰልና በመቅለስለስ ምንም የሚገኝ ነገር የለም። መክሊት ምን አድርጊ ነው የምትያት? ደግሞ ምን አድርጊ ያለችኝ አለችሽ? እሷማ ምን ትለኛለች? ግን እሷ ስርስር ማንዣበብሽን አልወደድኩትም። ልጅቷ ሰርታ ለመኖር ነው የመጣችው። እንዴ ማም፣ ቆይ ምን አድርጊ ነው የምትይኝ? ምንድነው የምትፈልጊው? በሰላም ትኑርበት፣ ትስራበት፣ ትቆይበት ትይኛለሽ። እሺ ብዬ ከሷ ጋር ደግሞ ሰላም ሰሆን አሁን ለምንድነው ከሷ ጋር ሰላም ይሆንሽው ብለሽ ካጠገቧ አራቂ ትይኛለሽ እኮ? ተንኮል ሳይሰሩና ሳያስመስሉም እኮ ሰላም መስጠት ይቻላል። ለማንኛውም መውጣቴ ነው። ቤቱን እንዳትበጠብጪው። ሄሎ ኪሩቤል። ሄሎ ማዘር፣ እንዴት ነዎት? ደህና ነኝ ይመስገን። የት ነህ ኪሩቤልዬ? አንድም ማዋይ ጉዳይ ነበረኝ። ምን ነው የተፈጠረ ነገር አለ እንዴ? መቼስ መች ይቀራል። የኔ ጣጣ እንደው አያልቅ። የት ነህ ኪሩቤልዬ? እኔ ቤት እመጣለሁ ማዘር። እቤት እንድናወራ ስላልፈለኩኝ እኮ ነው። የት ነህ? እሺ መጣሁ። እሺ ላምሮት፣ ምን ነው እዚህ ጋር? አይ ምንም፣ በሰላም ነው። ምን ነው? በቃ በዚህች ልጅ ምክንያት ቤቱ አስጠላሽ አይደል? መክሊትን ነው? አሁን እዚህ ቤት ውስጥ ያለችው አንድ ችግር እሷ ብቻ ነች። ኧረ ዝም ብዬ ነው። የእሷን ነገር ተወው። በቅርቡ ማንነቷን ማወቅ አይቀርም። ምንድን ነው የምታውቂው? እሱን እኔ ምን እንደማውቅ አላውቅም፣ ግን ውስጥ የሆነ ነገር እንዳለ እየነገረኝ ነው። በዚህ ልክ ከተጠራጠርኩ ደግሞ የሆነ ነገር አለ ማለት ነው። ላምሮት፣ ለምንድን ነው በግልጽ ማትናገሪው? ምንድን ነው እያልሽኝ ያለሽው? ዳድ፣ መክሊት እዚህ ቤት ውስጥ ሰራተኛ ብቻ አትመስለኝም። ማለት እኔ እንዳልኩት የኪሩቤል
እሱን አላውቅም፣ ግን አሁን ላይ ቀርቢያት ጓደኛ ለመሆን እየሞከርኩ ነው። እንደምንም ብያለሳልሽ ያለውን ነገር በሙሉ አውቃለሁ። ላምሮት እኔ ለእንደዚህ አይነት ነገር የሚሆን ጊዜም ሆነ ትዕግስቱ የለኝም። ልጄ በእሷ ምክንያት ነው ሊደበድበኝ የደረሰው። እቺ ልጅ ከዚህ ቤት መውጣት አለባት። ይህንን ደግሞ ለዝናሽም ነግሬ ያስጠንቅቃታለሁ። እሷ ግን ንቀቷ እዚህ ስለደረሰ ስለብላለች፣ አሻፈረኛለች። አሁን እናት የት ነው ያለችው? እኔ እንጃ፣ ወጥታለች መሰለኝ። ምን? የት ነው የወጣችው? እሱን አላውቅም። በጣም ጥሩ አጋጣሚ ነው። ላምሮት አሁን አንቺ አንድ ቦታ መሄድ አለብሽ። ማለት የት ነው የሚሄደው? ቆይ ምን ለማድረግ አስበክ ነው? የማደርገው ነው ያውቃለሁ። መሄድ አለብሽ ተናግሬያለሁ። አጀሪት። አቤት ጋሼ። ግርማን በቤቱ አስደብድቤው በሰላም በጤና እንዲሁ ተረጋግቼ እኖራለሁ ብለሽ ነው አለ ያሰብሽው? ኧረ አይደለም ጋሼ፣ ያው ካጠፋሁ ይቅርታ ያድርጉልኝ። ምን ካጠፋው ምን ያልሽው? አንቺም የዛ ኪሩቤል ተብዬው ትዕቢትና ንቀት ተጋብቶብሻል። አጥፍቻለሁ ነው ካጠፋውም ነው? እሺ አጥፍቻለሁ፣ ይቅርታ ያድርጉልኝ። ታዲያ እኮ ያጠፋ ሰው መቀጣት አለበት አይደለም እንዴ? ጋሼ በቃ እርሱ አድርጎ ያሉኝን ነገር አደርጋለሁ። እባክዎትን ይቅርታ ያድርጉልኝ። መክሊት፣ ያጠፋሽው ጥፋት እኮ በይቅርታ ቢታለፍ ደስ ይለኝ ነበር፣ ግን አይደለም። አዝናለሁ። እናማ አሁን እዚህ ቤት ውስጥ እኔና አንቺ ብቻ ነን ያለነው፣ ማንም የለም። ስለዚህ ጣፋጭ የሆነ ቅጣት ቀጣሻለሁ ማለት ነው። ጋሼ እባክዎትን ይተውኝ፣ እባክዎትን ጋሼ። መኖር የምትፈልጊ ከሆነ አርፈሽ ቅጣትሽን ተቀበይ። እባክዎትን ጋሼ፣ ጋሼ እባክዎትን። ይህንን ቦታ ያለ ትርሲት ማሰቡ ደስ አይልም። አሁንም እዚህ ቦታ ትመጣለህ ማለት ነው? አዎ፣ ስትናፍቀኝ እዚህ እየመጣሁ ነው። ናፍቆታዬን ምረሳው። አይዞህ፣ እግዚአብሔር ካለ በቅርቡ እዚህ ቦታ ላይ አብራችሁ ትቀመጣላችሁ። አዎ፣ እኔም ጸሎቴ እሱ ነው። ማዘር ግን እህት እንዳለች አስታውቅ ምን ይሰማት ይሆን? ያው እኔ እናቷ ብኖርም እንደ ኩዮቿ ልሆንላት አልችልም። አንተ መተህ ትንሽ ረፍት ሰጠሃት እንጂ። ትርሲት ለእኔም የብቸኝነት የመርሻ ነበረች። ማዘር ግን በሰላም ነው የፈለግሽ? ገና የአባትየውን ድንፋታና ዛቻ ተገላግዬ ሳልጨርስ ይኸው ልጅየው ተተክታ ደግሞ ራስ ምታት ሆናብኛለች። ላምሮት ምን አድርጋ ነው ማዘር? ይኸው በቁጣና በዛቻ ያሉን ሲላት ልጅቷን ይኸው ተጸጽቻለሁ፣ ጓደኛሞች እንሁን እያለች እያባበለቻት ነው። ምን? ጭራሽ ኪችን ድረስ ገብታ እኮ አቅፋት ነው የደረስኩት። እኔ ላምሮትን አውቃታለሁ። የሆነ ተንኮል ስታስብ ነው እንደዚህ የምትለሳለሱ። አሁን ከተቀራረቡ በኋላ ድንገት እች ልጅ ቢያመልጣትና ስለ ማንነቷ ካወቀች ሁሉም ነገር አበቃለት ማለት ነው። አሁኑ ላምሮት እያደረገችው ያለችውን ነገር ማስቆም አለበት። እሱን እኮ ነው የምልህ የኔ ልጅ። አሁን በምን መንገድ መክሊትን መከላከል እንችላለን ነው?
ይህ ሽማግሌ ደግሞ ምን ፈልገ? ሄሎ ጋሼ። ጆኒ አሁኑን እንድትመጣ ፈልጋለሁ። ምን ነው ሰላም አይደለም እንዴ ጋሼ? ምን ተፈጠረ? እሱ ስትመጣ ነው የምነግርህ። አሁኑኑ ና። እሺ አሁኑኑ መጣሁ። እኔ ግርማ አይደለሁም። ደግሞ ምን ሊለኝ ነው? ጋሼ ምንድን ነው? ምን ተፈጥሮ ነው? ምንም አልሆነው ነገር አለ። ሰራተኛ ተብዬው አናቴን ብላኝ ነው የወጣችው። ቆይ በምን ምክንያት? ምን ተፈጥሮ? ምክንያቱም ማወቅ ምንም አይጠቅምህም። አሁን የፈለኩ ከየትም ብለህ እንድታመጣት ነው። የት ነው ያለችው? የት እንዳለች ከማን ጋር እንደሆነች የት እንደደረሰች አላውቅም። ግን ከዚህ ቤት ሰው ማንንም ከማግኘቷ በፊት እጅ መግባት አለባት። ግን እኮ እኔ ልጅቷን በአካል በደንብ አላውቃትም። በምን መንገድ ላገኛት እችላለሁ? ጆኒ አላውቅልህም። ከየትም ብለህ አምጣት። ነግሬሃለሁ፣ ከየትም ብለህ አምጣት። እሺ። የተፈጠረውን ነገር ማንም ማወቅ የለበትም። ለአምሮትም ብትሆን ይመስለኛል ሰራተኛዋን የፈለግሻት። ሊሆንም ላይሆንም ይችላል። አትልፊ፣ አታገኛትም። አዎ እዚህ ቤት ውስጥ አታገኛትም። ምን አድርጋት ነው?
የት ሄዳ ነው? እኔ ምን አደርጋታለሁ? እኔማ ራስሽን ላመጣሻት ራስሽን እንድትባረሪያት ነበር የፈለግኩት። አንቺ ግን እኔን ጨካኝና ክፉ ሰው ማስባል ስለሆነ ፍላጎትሽ ችላ ብለሽ ዝም አልሻት። ምን አድርገሃት ነው? መልስልኝ። ሴትዮ አይሰማሽም እንዴ? ምንም አላደረግኳትም። ገና ሳልናገራት ፈርታ ነው የፈረጠጠችው። ምን የፈረጠጠችው? አዎ ሄዳልሻለች። ከዚህ በኋላ እግሯ እዚህ ቤት ከረገጠ እኔን አያድርገኝ፣ ገላግልልሻለሁ። ወይ 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 ወይ! አንተ አረመኔውን ሰውዬ ጨካኝ! እንደው አምላኬ እንደው ችበረሩ ቆይ ኧረ ኪሮ ምን ይሻላል? ዝም አልን እኮ ሰዓቱም እየሄደ ነው። እችም ልጅ ደብዛውም የለም። እኔም እኮ ግራ ገባኝ ማዘር። ሰፈሩ ሙሉ ፈልኳት እኮ ምንም ላገኛት አልቻልኩም። በቃ አሁን ያለን አንድ አማራጭ ብቻ ነው። እሱም ፖሊስ ጣቢያ ሄዶ ማመልከት። አይመስለኝም። እሱን እንኳን ምንችል አይመስለኝም። ማለት ለምንድን ነው የማንችለው? ምክንያቱም 24 ሰዓት ስላልሞላት 24 ሰዓት ሲሞላ ተመልሳችሁ ነው የሚሉኝ። ደግሞ ይሄ ምን የሚሉት ሳይንስ ነው? የሰው ልጅ ጠፍቶ 24 ሰዓት ካልሞላው የሚባል ነገር አለ እንዴ? ማዘር አንቺ እኮ ልክ ነሽ። ብንሄድም ያው ልፋት ነው የሚሆነው። ግን ጠፍታ ባይሆንስ? ምን ማለት? ያው ግርማ ለሰው ነፍስ እንደማይጨነቅ ታውቂያለሽ። የሆነ ቦታ ደብቋት ቢሆንስ? ያው ጠርጠሩ አይከፋም ብዬ እኮ ነው። ተው ኪሩ፣ እንደዛ አትበል። ተው ኪሩ፣ እሞትብሃለሁ። ተው እሺ በቃ አይዞሽ ማዘር። ዳድ ቆይ ምንድን ነው የተፈጠረው? ልጅቷ በጣም እብሪተኛ ነች። ከዚህ ቤት ጎትቼ ላስወጣት ስል እኮ ነው ግንባሬን ብላኝ እየሮጠች የወጣችው። ለነገሩ ለመምጣት ብታስብም አይኔን የማየት ድፍረት ስለማይኖራት አትመጣም። እኔ ግን በጣም ፈርቻለሁ። ምንም የሚያስፈራ ነገር የለውም። መምጣቷ ለእሷም ለእኛም የሚጠቅም ነገር ስለሌለው ከዚህ በኋላ እዚች ደጅ እንዳትደርስ። ግን እኮ ልጅቷ እንደዚህ ጠፍታ ከቆየች እነ ኪሩቤል ልጅቷ ባንተ ምክንያት የጠፋችው ብሎ ለፖሊስ ያመለክታሉ። እንደዛ ከሆነ ደግሞ በዚህ አስታኮ ያስሩሃል። እኔ ደግሞ እንደባለፈው እንድትታሰርብኝ አልፈልግም። ወንድ ወጥቷቸዋል ያሳስሩኝ። ምን የጨነቀ ነገር ነው? ምን አገባኝ? እዛው እንደፈጠርጠራቸው አንድ ሰራተኛ ጠፋች ተብሎ ጆኒ መንከራተት አለበት እንዴ? እስኪ ያላገኘኋትም ምን እንደሚያደርገኝ እናያለን። ሄሎ፣ አንድ ጥያቄ ብቻ ልጠይቅህ ነው የደወልኩልህ። ምንድን ነው? ስለ ሰራተኛዋ ነው? አዎ፣
የእውነት ጠፍታ ነው ወይስ ግርማ ደብቋት ነው? አላውቅም። ቅድም እየቀለድክ ነው አይደል ያልከኝ? የቀልደኛ ኢንፎርሜሽን ደግሞ ምንም አያደርግልም ጆኒ። ይሄ ልህ ምን እያያዝበትና የምንቀልድበት ሰዓት አይደለም። ቀልዱንማ የጀመርከው አንተ ነህ። ዞረ ዞረ ወደ እኔ መምጣት ላይ ቀር። እሺ አሁን የጠየቅኩህን ብቻ መልስልኝ። እኔ የደበቃት አይመስለኝም። እንዴት እንደዚህ ልትል ቻልክ? ያስታውቃላ። በዛ ላይ ራሱ ነው ፈልጋ ያምጣልኝ አለኝ። ደግሞ ግንባሩን ሳመጣው አቀርም። ምን? አዎ ያ ማለት ታግሏታል ማለት ነው። ስለዚህ ሊደፍራት ሲል ነው ግንባሩን መታ ያመለጠችው። ይህ ብሽቅ። ለማንኛውም ስለሰጠኝ ኢንፎርሜሽን አመሰግናለሁ። እደውልልሃለሁ። ማዘር ግርማን አናግሬው እመጣለሁ። ምን ልትለው ነው? አይ እኔማ ምን እለዋለሁ፣ ያው እሱ የሚለኝን እሰማለሁ እንጂ። ኪሩዬ የሆነ ነገር እንዳትሆን ራስን ጠብቅ እባክህን፣ ተጠንቀቅ እሺ? እሺ ማዘር አትፍሪ።